ዋትስአፕ ሜሴጆች እንደዚህ የመሳሰሉ እንደ ማስረጃ ይቀርባሉና ነው ይሄ እኔ ጻፍኩት አይደለም ይሄን አላቅም ራሱ የፈጠረው ነው። እንደዚህ አይነት ክርክሮች ቢነሱ እንዴት ነው መፍትሄ የሚሰጣቸው? ህጉ ሶሉሽን አስቀምጦልናል ወይ? ኤሌክትሮኒክ ሜሴጆችም እንደዚህ በእስክሪብቶና በወረቀትም ከተጻፉ ሜሴጆች ጋር እኩል የሆነ የፍርድ ቤት ውስጥ ተቀባይነት አላቸው። ስለዚህ ኤሌክትሮኒክ ስለሆነ ብቻ ፍርድ ቤቱ አልቀበልም አይልም ሜሴጆቹንም ሲግኒቸሮቹንም። የሴኩሪቲ ጉዳይ ግን ሁሌም ከቴክኖሎጂ ጋር የተገናኘ የሳይበር ሴኩሪቲ ብዙ ጥያቄዎች ያስነሳል። በኋላ ላይ እኔ ያልፈረምኩትም እኔ ያልጻፍኩትም የሚሉም ክርክር ለመክፈት በጣም እድሉ ሰፊ ነው። የኤሌክትሮኒክ ሜሴጅ ወይም የኤሌክትሮኒክ ፊርማ ተግባራዊ የሚሆንባቸው የውል አይነቶችና የመግለጫ አይነቶችን ለይቶ ያስቀምጣል። ለምሳሌ የግላዊ ጉዳዮችን የተመለከተ የጋብቻ ሊሆን ይችላል፣ ፍቺ ሊሆን ይችላል። እነዚህ በኤሌክትሮኒክ ፊርማ ኑዛዜ በኤሌክትሮኒክ ፊርማ ሊፈጸሙ አይችሉም።